ስጋዊ ዕውቀት አለ፣ መንፈሳዊ ዕውቀት አለ። ጥበብ ግን ከፍተኛው ደረጃ ነው። ጥበብን፣ ዕውቀትን፣ ማስተዋልን እግዚአብሔር ይሰጣል። ምንም ችግር የለበትም። ዕውቀት ለምሳሌ የተለያየ ዕውቀት መረጃም ስብስብ ሊሆን ይችላል። መረጃ የተለያየ መረጃ የሚሰጥ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ? ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የዕውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነው። እና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ እኔ የዕውቀት ዘመን በጣም ያበቃ ይመስለኛል በእኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው። ነፋስን አራቱ ባህሪያተ ስጋ እሳት፣ መሬት፣ ውሃ፣ ነፋስ፣ እሳት የሚሰለጥኑበት ጊዜ አለ ነው። ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። ሶስተኛው ነፋስ ይተካል፣ እስራኤል ከግብጽ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው፣ ፍጥነት ነው። ነገሮች ሁሉ በጣም ይፈጥኑበት ዘመን ነው። ፍጥነት ነው፣ የነፋስ ይራ ነው ማለት ነው። ነፋስን መቋቋም የምትችዩ በመሬት ነው። መሬት ማለት ጥብቀት ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ። ከሽቡሹ ፍጥነቱ እዚህ ሰማያል፣ እዚህ ሰማያል፣ እዚህ ሰማያል፣ እዚህ ሰማያልሽ እና ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው። በዚህ ኢራ ላይ ሰዎች ምን ይመከራሉ? ኤክሰስ ኤሌክትሮን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለ20 ደቂቃ ወክ ማድረግ፣ መቀስቀስ ካልቻሉ 5G 6G እያለ ይጨምራል ነገሩ። ኤክሰስ ፕሮቶን ነው ህዋው ላይ እና ውስጣችን ይገባል እና በጣም እንጎዳለን። ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ እግር ወክ ማድረግ፣ ከተፈጥሮ ጋር ትንሽ ስክነት። ያ ማለት ወደ ጥበብ ትሻገሪያለሽ። ጥበብ ላይ ከደረሽ ማለት ዕውቀት ከታች ነው የሚመላለሰው ነው። የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው። ወይም በአውሮፕላን እየሄድሽ ወደ ታች እንደመመልከት ነው። እና እኔ የዕውቀት ኢራ I don't think so ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው። እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን የሚል እምነት ነው ያለኝ። ሁሉም የእግዚአብሔር ስጦታዎች ናቸው ብዬ አምናለሁ። ዕውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ይታያል። ለምሳሌ ይሄ መቅረዝ ስትመለከችው 7 አፎች አሉት አይደለ? ምንድነው የሚሆነው? በመካከሉ ላይ አንድ ካህን ይመጣና ዘይት ይጨምርበታል። ይሄን አስቀድሞ እግዚአብሔር ለሙሴ ሲና ተራራ ላይ ነው ያሳየው። በዚህ አምሳል ስራ ብሎት ይሰራዋልና ስንት ነው? 7 ብራንች ነው ያለው። በጣም ወሳኝ ጉዳይ ነው። እና እዚህ ውስጥ ይሄ ክፍት ነው እንደምታዩ። ይሄ ደግሞ በዚህ ይገናኛል እና ዘይቱ በዚህ ውስጥ አይጨመርም፣ በዚህ ውስጥ ነው የሚጨመረው። ወዴት ይከፋፈላል? ወደዚህ 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 እየመጣ ሁሉም በብርሃን ይጥለቀለቃል ነው። መጨረሻው ላይ ብርሃን ይሆናል ነው። ምንድነው? እነዚህ ነገሮችን ስንመለከት በእኛ ሰው ራሱ መቅረዝ ነው መቅረዝ ነው። 7 ብራንች ያለው መቅረዝ ነው። ዘይቱ ማለት መሃል ላይ የሚፈስበት የእግዚአብሔር ጸጋ ነው። የምክር ጸጋ፣ የማስተዋል ጸጋ፣ እግዚአብሔርን የመፍራት ጸጋ፣ የዕውቀት ጸጋ፣ ብዙ አይነት 7 ጸጋዎች አሉ። ስለዚህ ሰው ሲጸልይ እጁን ያነሳል። ልክ እንደዚህ መቅረዝ ነው። ለምሳሌ ይሄ መቅረዝ ተመልካች እጁን አነሳ ነው። መሃሉ ሴንተሩ ነው። ስለዚህ እንደዚህ ስናነሳ በእኛ በቀመሩ ትምህርት ፊደል ሃንስራ ይባላል። ሲሰራ እንደዚህ 7 ነገሮች ነው የሚተባበሩት። አንድ ይሄ መትከፍ ይባላል ወይም ትከሻ እንበለው። ይሄ ኩርና ይባላል። ክርን ይሄ መዳፍ ነው፣ ራህ ይባላል። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ 6 ነገሮች ይተባበራሉ። ከትከሻ እስከ ክርን፣ ከክርን እስከ መዳፍ 1 2 3። ከዚህም 1
2 3 ሰው እጁን 6 ነገሮች ይዘረጋ። ስለዚህ መሃሉ ይሄ ነው ማለት ነው። የሰባተኛው ብሬኑ ነው እግዚአብሔር መንፈስ ማረፊያ ራሱ ነው። ቀጣለ ማለት ነው። ለመነ ማለት ነው። ይሰጠዋል ነው። በጣም በጣም ወሳኝ ጉዳይ ነው እና ምን እንለዋለን እኛ ይሄንን ድማህ ይባላል በእኛ። ደ ማለት ዴዴ ዶር ነው፣ ጌት ነው። ምሳሌ አንቺ ልጆች ስትወልጂ ስታያቸው እዚች ጋር የሆነች ሰርክል ነገር ታያለሽ። ሚልክዌ ጋላክሲ አይነት ጥምዝ ጸጉራችሁ እዚች ጋር ሴንተር ከፍ ስንል ትጠፋል። በእኛ በደ ነው የምንገልጻት። ዶር ናት፣ ሰማያዊ አንቴና ናት ማለት ነው። ረቂቁን ዓለም ባበሶ ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ሲባል ይሄ ሁሉ ትርጉም የያዘ ነው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ 7 ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውሳጣዊ አይምሮ አለው እዚህ ውስጥ ማለት ነው። ሰው እጁን ዘርግቶ 7 ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ 7 ነገሮችን መሬት ማሳረፍ ግዴታው ነው። 2 እጁ፣ 2 ጉልበቱ፣ 2 እግሩ፣ 6 ግንባሩ ይነካል ማለት ነው። 7 ማለት ነው። እነዚህን ሁሉ ጸጋዎች ይቀበላል። ስለዚህ ሰው ትልቅ ነገር ነው። በጣም በብዙ ሚሊየንስ ሴል የተገነባ ነው። በጣም ክቡር ነገር ነው። ቀላል አይደለም። ግን በቀላሉ ሰዎች ያንን ማንነት ፊታቸው ላይ ሊያዩት ይችላሉ ነው። ብሩህነቱን ሙቀቱን ትቶ በብርሃኑ ፈጠራቸው ነው። ከዛ ከባቢ አየር አለ፣ ከዛ ውሃና መሬት አለ። ተፈጥሮ እኛ ፊት ላይ ያለ ነው። ፊትሽ ላይ ብትመለከቹ 2 አይን እንደ እሳት ይወከላል ማለት ነው። ምክንያቱም ለምሳሌ አይን ከብርሃን ጋር አይደለም ማየት ጋር፣ ስለዚህ ብርሃን እሳት ጋር ይወከላል። ከዛ አንፍ ይባላል፣ አፍንጫ አየር ጋር ይወከላል ማለት ነው። ይሄ ደግሞ ፈሳሽና ጠጣር ይወስዳል፣ አፍ ውሃና መሬትን ይወክላል ማለት ነው። እንደዚህም ባትወርጂ ፊትሽ ላይ ነጸብራቁ አለ ነው። ነጸብራቁ አለ እና ኮድ ናቸው በእኛ 7ቱ ከዋክብት ወይም ምንላቸው መገብተ ዕለታት ሄኖክ የሚላቸው አሉ። አይን 2ቱ ፀሐይ ይሄ አይን ዘይማን ፀሐይን ይወክላል። አይን ዘጸጋም ጨረቃን፣ ይሄ መሪህ ማርስን፣ አጣርድ ሜርኩሪን፣ መሽተሪ ጁፒተርን፣ ዝሁራ ቪነስና ይሄ ሳተርንን ይወክላል። ይሄ እንደ ከንፈር ቅርጹ ራሱ ቀለበታ አይነት ወክሎ ይገለጻል ማለት ነው። ሰዎች ምን ላይ ናቸው የሚለውን በራሳቸው ሊያውቁት ይችላሉ። ለምሳሌ መላእክት ባህሪያቸው እንደ ነፋስና እንደ እሳት ነው። እንደ ነፋስ ይፈጥናሉ፣ እንደ እሳት ይረቃሉ ምናምን። እንስሳ ደግሞ አብዛኛው የሚጫነው አራዊት ውሃና መሬት ነው። ሰው ሁለቱንም አስተባብሯል ነው። ምሳሌ እሳትና ነፋስነትሽ ካየለ ኮምፕሊትሊ ምን ትሆኛለሽ? ወደ ላይ መሄድ ትመኛለሽ ነው። እሳትና ነፋስ ወደ ላይ ነው በብዛት ቀሊላድ ናቸው ይላሉ ሊቃ ኢትዮጵያ ሊቃውንት። ሰው እሳትና ነፋስነቱ ከበለጠ እንደ መልአክ መሆን ሰው ያምረዋል። በቃ ተመስጦ ይወዳል፣ አምላክን ማመስገን ይወዳል። በቃ የሆነ ረቀቅ ወዳለው እንትን። ውሃና መሬትነቱ ከከበደው ደግሞ ብላ፣ ጠጣ፣ ተኛ፣ ከዛ ውጭ ሊያስብ አይችልም እና እየተሸናነፈ ይኖራል ነው። ነፍሱ ከሞተ በኋላ ወዴት እንደሚሄድ በራሱ ሰውነት ውስጥ ያውቃል ነው። የኢትዮጵያ ዕውቀት ነው። እሳትና ነፋስ ከላይ ናቸው፣ ውሃና መሬት ከታች ናቸው። ነፋስና እሳትነቱ ማለትም የመልአካዊ ኩነትነቱ አመዝኖ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትሄደው፣ አፐር ወርልድ ነው። ውሃውና መሬትነቱ ከብዶት ምድር ላይ ከኖረ ወደ ታችኛው ዓለም ነው፣ አንደር ወርልድ ነው፣ ወደ ሲኦል እንደማለት ነው። ሰው ያውቀዋል ኤግዛክትሊ። የትራንሴንድ ነው። በምድር ላይ ይሄኛው ከበለጠ እኮ ሚስ የምታረጊው ላይኛውን ዓለም ነው፣ የምትኖሪውም ለላይኛው ዓለም ነው። ይሄኛው ግን ሽግግር ነው። ለምሳሌ አሁን ቅዱስ ጳውሎስ እኔ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ከሁሉም ይሻለያ ነው። ስለዚህ የምታውቂው ዓለም ላይ ነው የምትሄጂው። በሕይወተ ሥጋ አውቀሸዋል። ብዙ ነገር እናውቃለን። በእግዚአብሔር አርአያና አምሳል ተፈጥረናል ነው። እንደውም ዓለሙ ይሄን ነገር ይፈራዋል። ይሄን አይነት ዕውቀት ለምን መሰለሽ? ለምሳሌ ሰዎች እግዚአብሔር 3 ቦታ ትልልቅ ዕውቀቶች አስቀምጦላቸዋል። ብዙ ጊዜ እናገረዋለሁ የተለያዩ ሚዲያዎች ውስጥ። ለምሳሌ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወረሰው የሚባል አባባል አለ። አባባል ሳይሆን ትክክለኛ የሆነ አገላለጽ ነው። እንደ ሴንተር ኦፍ ኢንተለጀንስ እዚህ ላይ ገታችን አካባቢ ሆድቃችን ላይ የተቀመጠ ዕውቀት አለ። ሰፊ ዕውቀት ነው። ልብ ላይ ደግሞ የተቀመጠ እጅግ የከበረ ዕውቀት አለ። 3ኛው ብሬን ነው።
ኩላሊት ውስጥ ያለውን ዕውቀት ልብ ውስጥ ያለውን ዕውቀት ዘንግቶ ብሬን ላይ ነው የሚጠቀመው። ብሬንን ሲጠቀም ደግሞ የቀኙን ብሬን አክሰስ እንዳያደርግ ራሱን በራሱ ዘግቶታል። ለምሳሌ በቀላሉ ለማስቀመጥ አንቺ ሴት ነሽ፣ በተለይ ልጆች አሉሽ እና ልጆችሽ የሆኑ ነገር ሲሆኑ ውስጥሽ ይሰማሻል። ከራስ ጸጉር ከግል ጥፍር ወረር ያደርጋል። ምን ይላል? ይሄ ማለት እዚህ ውስጥ አካባቢ ገት ውስጥ ያለ ፊሊንግ ነው። ሆዴም ባርባር አለው። ይሄ ማለት ቀድሞ ሚያይ ነው። ምክንያቱም ነፍስ አዋቂ ስለሆነች አትገደብም። የማየት አቅም አላት። ለምሳሌ ጸሎት መጸለይ ካለብኝ ጸልይ የሚል ሐሳብ ሊሆን ይችላል። ቅድመ ደወል ነው። ለዚህ ነው እግዚአብሔር ኩላሊት ያጤሰውን ያውቃል የሚባለው። እሳት ከመንደዱ በፊት ጢስ አለ አይደለ? ጀስት ይሄ ማለት ዋናው እንትን ከመውጣቱ በፊት የምክር ነው። የምክር ሴንተር ነው። እዚህ ውስጥ በጣም ዝርዝር ነገሮች አሉ። ብዙ የሚገቡ ነገሮች አሉ። 12 ነገሮች እዛ ውስጥ አልገባም፣ ምክንያቱም በጣም ሰፊ ጉዳይ ነው። ሁለተኛው ልብ ነው። ልብ ውስጥ በጣም ሰፊ ዕውቀት አለ። ይሄ በጣም ልብ ይስጥ ይባላል አይደለ? ሲመረቅ ልብ ይስጥ፣ የልቡንህን አይን ያብራልህ ይባላል። በእኛ ትምህርት ልብ ራሱን የቻለ የስሜት ሕዋሳት አሉት። በኢትዮጵያ ዕውቀት ነው የምናገረው፣ ሳይንሱ አልገባው። ምሳሌ አይነ ልቡና የምንለው ነገር አለ። አይነ ልቡና ማለት ረቂቁን ዓለም ማየት የሚችል ይሄ በጣም ትልቅ ጉዳይ ነው። ለምሳሌ ግዙፉን ነገር አይናችን ያያል። አንቺን ያለው እኔን ታየኛለሽ፣ ጠረጴዛው ወንበሩን እናያለን፣ መቅረጸ ድምጹን እናያለን። የልብ አይን ከተከፈተ ደግሞ ረቂቁን ዲሜንሽን ማየት ይችላል። እዝነ ልብ የሚባል አለ። እዝነ ልብ ረቂቅ ድምጽ መስማት የሚችል፣ ወገበ ልብ የሚባል አለ። መትከፈ ልብ የልብ ጫንቃ እንደማለት የሚባል አለ። እግረ ልብ የሚባል አለ። አንፈ ልብ፣ በጣም ብዙ የስሜት ሕዋሳት አሉት። ሳይንሱ አሁን ነው ሪሰንትሊ እየደረሰ 40,000 ዩኒክ ሴሎች ተገኙ፣ ራሳቸውን ችለው ያስባሉ፣ በ0.1 ሄርትዝ ከብሬን ጋር ይገናኛሉ እያለ ወደዚህ እየመጣ ነው። ገትና ብሬን በአክሲስ ይገናኛሉ ያለ አሁን እየመጣ ነው እንጂ ጥንት አንሴስተሮቻችን የነበራቸው ዕውቀት ነበረ። ግን አሁን ወደ ፊደሉ ስንመጣ ለምሳሌ ብሬናችን ያው በጣም ብዙ ቢሊየንስ ኒውሮንስ ነው ያሉት። በጣም ገራሚ ነገር ነው የናላ ጉዳይ። ግን 2 ክፍል አለው ነው ትልቁ ጉዳይ። ቀኝ ክፍልና ግራ ክፍል አለው ብሬናችን። ቀኙ ክፍል ትንሽ መንፈሳዊ ነው። ተመስጦ ይወዳል፣ ጥበብ ይወዳል፣ ኢንቲዩሽን ይወዳል። ቋንቋ አይወድም፣ ሎጂክ አይወድም፣ ማቴማቲክስ አይወድም። በቃ ትልቅ ሞር ወደ ሰማያዊ ዓለም የመሳብ አቅም አለው። ይሄ ደግሞ ቁስ ነው፣ ማቴሪያል ነው። መብላቱ፣ መጠጣቱ፣ ምታዩ፣ ምትዳስሽው ምናምን ነገር ላይ ተኩራል። ቋንቋ ላይ ይወዳል፣ ሂሳብ ላይ ይወዳል። ግን ሁለቱም የሚያገናኝ ድልድይ አምላክ ሰርቶላቸዋል። ሰዎች ሁለቱን አቀናጅተው እንዲኖሩ ነው የእግዚአብሔር ፈቃድ። በእኛ በፊደሉ ቀመር ትምህርት ፊደል ቀን እንሁን ይባላል። ቀ መቶኛ ነው። ቀ ማለት ክብ፣ 2 ክቦችና መስመር አይደለም። ሁለቱ የአእምሮ አይኖች ናቸው ነው የምንለው እኛ። የአእምሮ አይኖች ፊደል ቀ ወደ ላይና ወደ ታች ማለት ነው። አንዱ ወደ ላይ አንዱ ወደ ታች ይሄዳልና ከፍ ያለውን ልዕልናና የትህትናው ዕውቀትን ገንዘብ እንድናደርግ ማዋሃድ ነው። 100 ደረጃ አለው። ዓለሙ ትኩረት የሰጠው ግን ወደ ግራ ብሬን ነው፣ ቀኙን ብሬን አይደለም። ለምሳሌ ከአጸደ ሕፃናት ጀምረሽ እስከ ዩኒቨርሲቲ በነበረሽ ቆይታ ወይም በነበረን ቆይታ አንድም ቦታ መንፈሳዊ ትምህርት የለው። ስፒሪቹዋሊቲ መንፈሳዊ ነገር የለውም። እንደውም ዝንጀሮ ምናምን በቃ አይ ቲንክ ግራችን ብቻ ላይ ነው ስራ የተሰራው። ቀኙ በፍጹም እንድናንቀሳቀሱ አልተፈለገም። ምክንያቱም አንድም ቦታ ስለ እግዚአብሔር የለም፣ ስለ መንፈሳዊ ነገር የለም። ግራ ነውና መጨረሻ ላይም ግራጁዌት ስናደርግ መነሳንሱን ታስሉን ከቀኝ ወደ ግራ ነው የምናዞረው ነው። ጀስት ግራ ብሬንን ነው፣ ግራ ብሬናችን ነው ኦልሬዲ ሎክድ ሆኗል፣ ተቆልፏል ነው ቀኙ። ለምሳሌ ይሄ ኢንላይትመንት ዘመን ላይ ሲባል ብዙ ነገሮች ተሰርተዋል። ለምሳሌ ሰርክል የራሱ ትርጉም አለው፣ 3 ማዕዘን የራሱ ትርጉም አለው፣ ስኩዌር የራሱ ትርጉም አለው። እያንዳንዱ ላይን መስመር ትርጉም አለው። ለምሳሌ የምናደርገው ቆብ ራሱ 4 ማዕዘን ነው እንደምታውቂው። 4 ማዕዘን ደግሞ እሳት፣ ውሃ፣ ነፋስ፣ መሬት ነው፣ ማተር ነው፣ ቁስ ነው። ስፒሪት የለውም፣ 5ኛው ዲሜንሽን የለውም። የተማርሽው ለቁስ ነው፣ የምትኖሪው ለቁስ ነው፣ የምትሞቺውም ለቁስ ነው። ስፒሪቹዋሉን ዓለም አክሰስ ማድረግ አትችይም። እና ሰዎች የግራ ብሬናቸው ብቻ ነው አክሰስ እያደረጉ መጨረሻ ላይ ሊሰሩ የሚችሉት ኒውክለር፣ ድሮን፣
ሰው ማጥፊያ ነው። በጣም ስግብግብነት እንትን ያጠቀዋል። በቃ ኢጎሽ ከፍ ይላል። ቀኙ ደግሞ በጣም መንፈሳዊ ነው። ሰው ሁለቱን ማጣጣም ነበረበት። ይሄ ትምህርት በቀላሉ ሊያደርግ የሚችለው ቀኝ አእምሮ ክፍልን መክፈት ነው።